ባለትዳር ሴት ሆነሽ ከሌላ በዝሙት አርግዘሽ ያን ልጅ ወደ ባልሽ አምጥተሽ የቀላቀልሽ እንደሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ እንጃ ምን ያህል የከበደ ሐዲስ እንደሆነ ስሚው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አዩመ እምረአትን አድኸለት ዐላ ቀውሚን መን ለይሰ ሚንሁም፣ የትኛዋም ሴት ከነሱ ያልሆነን አምጥታ የቀላቀለችባቸው እንደሆነ ወይም ዝሙት ሰርታ ባሏ ጋር ልጅን አምጥታ የቀላቀለች እንደሆነ ፈለይሰት ሚነላሂ ፊ ሸይ፣ በቃ እቺ ሴትዮ ከአላህ ጋር ምንም አይደለችም፣ ለአላህ ረሕመት የተገባች ሴት አይደለችም እቺ ሴት። ወለን ዩድኺለሃ አላሁ አልጀና፣ እቺን ሴት አላህ በፍጹም ጀነት አያስገባትም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተሳስተሽ እንደዚህ አይነት ስህተት ውስጥ እንዳትወድቂ እንዳታስቢው። ከዝሙቱም በላይ ዘርን መቀላቀል እጅግ በጣም የከበደ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀውሻል። አደራ እንደዚህ አይነት ስህተት ውስጥ ገብተሽበት ተጨማልቀሽበት ከሆነ ደግሞ ራስሽን ሰትሪ፣ አልቅሺ፣ ተዋደቂ። አላህ ምናልባት አዝኖልሽ ወደ ረሕመቱ እንዲመልስሽ ተውበት አድርጊ። ለማንም ሰው ወንጀልሽን በፍጹም እንዳትነግሪ። ያ ካልሆነ ተውበትሽን አላህ ካልተቀበለሽ ለአንቺ ጀነት ሐራም ትሆንብሻለች። አላሁ ሙስተዓን።